ዋናው ደህና መሆናቸው አይደል? ላይክ አድርጉ፣ ላይክ ሰብስክራይብ አድርጉ፣ ላይክ ሰብስክራይብ እያደረጋችሁ ፕሊዝ ማይ ፋሚሊ። ሁሉም ላይክ አድርገዋል። ዶክተር አህመድ መርፌ ይወጋል። አዎ እስቲ ወጋ ወጋ አድርጉ። ወጋ 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 እያደረጋችሁ ላይክ እያደረጋችሁ ዶክተር አህመድ ዶክተር ረህና መርፌ ወጋ። አውጋቸው ወጋ እስቲ ወጋ ወጋ። ትርፍ ካለክን በትርፍ ደምረኝ የኔ ውድ። ታብታብ አድርጉ እስቲ ቤተሰብ እንዲመጣ ታብታብ ታብ አድርጉ እስኪ ጋይዝ። እንዴት ነው ስራ ዘመዴ? ስራ ምንም አይልም። ይኸው ከጧት ጀምሮ ሳብድ። አሁን ገና ቁጭ አልኩኝ። ሌሊት ነው የምንነሳው። እኛ እኮ ሌሊት እንነሳለን። ያው እንትን አንልም። ቀን እረፍት አለን፣ 2 ሰዓት እረፍት አለን። ቀን ማለት ነው እንተኛበት ሰዓት። ስራ ከጨረስን እንተኛለን። ዛሬ ግን ኩሽና እያጸዳን ነበር። ቀን አይታችሁን ከሆነ ቀን የመጣችሁ ልጆች ላይቭ ከፍተን ቁጭ ብለን እንትን እየሰራን ነበር፣ እየተንጎዳጎድን ነበር ኩሽና ውስጥ እና እንደዛ ነው። ጥሩ ነው። አዎ ጥሩ ነው። ምንም አይልም። ስንጎዳጎድ ነው ያልኩት ኩሽና ውስጥ። ያያ አይቶኛል። ላይክ አድርጉ፣ ላይክ ሰብስክራይብ። ቆንጆ ነው። አዎ ሸጋ ነበረ፣ ውሎ ሸጋ ነበረ። ዳንስ ላይ ነው ያልነው። ያው ኩሽና ውስጥ እየደነስን ዳንስ ላይ ነው። አልጋነሽ እያመሰግናል የኔ ቆንጆ። ክበሪልኝ እህቴ፣ በጣም ነው የማመሰግነው። ታብታብ አድርጉ እስኪ፣ እጃችሁ ስራ ይፈታ። ታብታብ አድርጉ። እኔ ባንድ እጄ እየቀጠቀጥኩ ነው። ታብ አድርጉልኝ እስቲ እኔ ፍቅሮቼ፣ ማሮቼ፣ ውዶቼ፣ ውድ ሀገሬ ልጆች። ኪሎ ሽንኩርት 300 ብር ገብቷል እየተባለ ነው። አልጋነሽ ሰምተሻል? ይሄን ጉድ ሰምተሻል? ኪሎ ሽንኩርት 300 ብር ገባ ኢትዮጵያ እያሉ እያስፈራሩ ነው። ምን ይሻላል? እስኪ አረ አንቺ ውሎ ደስ ተከለከለ አዎ የፌንት አስነቅለውኛ። ሽንኩርት 300 ብር ገብቷል ኪሎ ብለውኝ። እውነት ነው? አረ እንደው እውነት ነው ወይስ? እስኪ ንገሩኝ። እውነት ተስፋችን እያስቆረጡ ነው እኮ ነው ህዝቤ። የሄዱ ልጆች እኮ ነው ቴረር የሚለቁት ሰው ላይ ግን ታውቃላችሁ፣ ቀድሞ የገቡ ልጆች ናቸው እንደ ቴረር የሚለቁት። ኪሎ 300 ብር ምናምን። አንዷን ሽንኩርት ግማሽ መጠቀም ነው እንግዲህ። ሽንኩርት ኪሎ ኪሎ 300 ብር ገባ። ጌታ ቡና ስንት ነው ያሉኝ? ቡና 700 ነው 720 ነው 820 ነው ያሉኝ። በክርስቶስ እኔ ለማዘር አስቤዛ አደርጋለሁ ብዬ አሁን ልኬላት አላውቅም። ቆየው ካደረኩላትና ቆይ ለእናቴ አስቤዛ አደርጋለሁ ብዬ ስጠይቅ ኪሎ ሽንኩርት 300 ብር፣ ስኳር ስጠይቅ ሌላ ቋንቋ፣ ቡና ስጠይቅ ሌላ ቋንቋ። እናንተ ደህና ናችሁ አልኩኝ። ማርያም ደህና ናችሁ ሳስበው ማለት ነው። ቡና ስኳር፣ እጣን፣ ዘይት ወደ 4000 ብር ሄደብኝ። እኔ እህታችሁ ፌንት ነቀልኩኝ። የመዳም ግርግዳ እንደውም በግድ ነው የቆመው ይዞኝ ልምልል። ግን ደህና ናችሁ? እውነቴን ነው። ቆይ ሳብ አድርግቼ ልላክልሽ ብለው ሳብ አድርገው ሲልኩልኝ እውነትም እንደዛ ነው። ኪሎ ሽንኩርት መቼ ነው 300 ብር የገባው? እንደው በክርስቶስ የሰማችሁ እውነት ነው በሉኝ። ማርያምን እኔ አላመንኩም። እውነቴን እኮ ነው ማሩ። እውነት እየቀለድኩ መሰላችሁ እንዴ?